አማራ ያልሰራው ምንድነው የተናገርኩ? ፈጥሬ ምንድነው እስቲ ስለ አማራ ውሸት የተናገርኩ? ይፋ አውጥቶ ጋዜጣ ላይ አይጽፍም። ለኔ የሚፈቀድልኝ ዩቲዩብ ለሱ ይከለከላል። አንተ ከፈለክ እስቲ ምንድነው ታዲዮስ ለአማራ ያዳለው ወገናዊ የሆነበት ጉዳይ ብለህ ከኔ ጋር እዚህ ጠርተህ እንከራከር። ምንድነው እኔ እንጀራ መብላትን የለመድነው መላው የኢትዮጵያ ተወላጆች ወይም ኢትዮጵያውያን ከአማራ ነው። ይሄ ውሸት ነው። የኔታ ናቸው ፊደል ያስቆጠሩን። አሁንም እላለሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የኢትዮጵያ ብርሃን ናት። አማራ ክርስትናን ከተቀበሉት ከመጀመሪያዎቹ ኢትዮጵያውያን ወይም መጀመሪያ የተቀበለ ነው ከትግራይ ተወላጆች ጋር ብዬ ብለህ ውሸት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሥነ ጽሑፍ ማዕከል፣ የሥነ ስዕል ማዕከል፣ የሥነ ሕንጻ ማዕከል፣ የግዕዝ ስልጣኔ ለኢትዮጵያ ዘመናዊ ስልጣኔ በር የከፈተ ነው። በዚህ ሁሉ ውስጥ ደግሞ ትልቁን ድርሻ የተጫወቱት የአማራ ካህናት፣ የአማራ ተወላጆች፣ የአማራ ምሁራን ዘመናዊ ትምህርት ባይኖራቸውም የአማራ ምሁራን ናቸው ብል ይሄ ውሸት ነው። አለቃ ተክለወልድ፣ አለቃ ደስታ ተክለወልድ፣ አለቃ ታዬ፣ አለቃ ኪዳነ ወልድ ክፍሌ የመሳሰሉት ሁሉ ለኢትዮጵያ ያበረከቱት አስተዋጽኦ ቀላል ነገር ነው። አሁን አንዳንድ ሰዎች ሰለጠንን ብለው በኢትዮጵያ ጥላ ስር ተምረው አማራ ፊደል አስቆጥሯቸው አሁን ዶክተር ፕሮፌሰር ሆኑ። ደብተራ የጻፈው ታሪክ ይላሉ። ለምሳሌ የኔ ዘር ደብተራ የኔ አያት ቅድመ